ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ እያልን ዛሬ ትኩረታችንን የምናደርገው በዓለማችን ላይ በሙሉ ልብ በምናከብረው ለውድ እናቶቻችን ክብርና ፍቅር በምንገልጽበት ልዩ ቀን ላይ ነው። አዎ የእናቶች ቀን። ይህ ቀን በብዙ ሀገራት በተለያዩ መንገዶች ይከበራል። አንዳንዴ በሚያስደንቅ፣ አንዳንዴ በሚያስቅ፣ አንዳንዴም በእጅጉ ልብን በሚነካ ሁኔታ ዛሬ የእናቶች ቀንን አስመልክቶ በዓለማችን ዙሪያ የተከሰቱ ወይም የሚታወሱ 10 ልዩ ልዩ ክስተቶችንና ታሪኮችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የመጀመሪያው ታሪካችን የእናቶች ቀን እንዴት እንደተጀመረ ይመለከታል። ብዙዎቻችን እንደምናውቀው ዘመናዊው የእናቶች ቀን እንዲከበር ትልቅ አስተዋጽኦ ያደረገችው አሜሪካዊቷ አና ጃርቪስ ናት። አና እናቷን በጣም ትወድ ነበር። እናም የእናቷ ህልም እናቶች ለሚያደርጉት መስዋዕትነት እውቅና የሚሰጥበት ቀን እንዲኖር ነበር። እናቷ ከሞተች በኋላ አና ይህንን ህልም ለማሳካት ከፍተኛ ትግል አድርጋለች። በ1908 ዓ.ም የመጀመሪያውን ይፋዊ የእናቶች ቀን በዌስት ቨርጂኒያ በሚገኝ ቤተ ክርስቲያን አከበረች። የምትወደው የእናቷ ነጭ ካርኔሽን ስለነበር ይህ አበባ የእናቶች ቀን መለያ እንዲሆን አድርጋለች። The flower industry is a 100 billion pound global business. የሚገርመው ነገር ግን የእናቶች ቀን በይፋ ከታወቀ በኋላ ቀኑ የንግድ ትርፍ ማግኛ ሲሆንባት አና ጃርቪስ በጣም አዘነች። የአበባ የካርድና የቸኮሌት ነጋዴዎች ቀኑን ለትርፍ ሲጠቀሙበት የእናቶች ቀን ንጹሕ ስሜት ጠፍቷል በማለት እስከ መጨረሻው ተቃውማለች። አልፎ ተርፎም ቀኑ እንዲሰረዝ ዘመቻ አድርጋለች። ይህ ለእናቶች ካላት ንጹሕ ፍቅር የመነጨ ነገር ነው፣ ግን ያልተሳካላት አሳዛኝ ትግል ነበር። በአንዳንድ ሀገራት የእናቶች ቀን ከሀገራዊ መሪዎች ጋር ይያያዛል። በታይላንድ የእናቶች ቀን የሚከበረው ነሐሴ 12 ሲሆን ይህ ቀን የታላቋ ንግሥት እናት ንግሥት ሲርኪቲ የልደት ቀን ነው። በዚህ ቀን ታይላንዳውያን ለእናቶቻቸው ያላቸውን ፍቅር ከመግለጻቸውን ባሻገር ለንግሥት እናትም ያላቸውን አክብሮት ያሳያሉ። በዓሉ በሰፊው ይከበራል። ሕዝቡ ሰማያዊ ልብስ ወይም የንግሥቲቱ የልደት ቀን ቀለም ይለብሳል። ቤቶችና ሕንፃዎች በንግሥቲቱ ፎቶና በሰንደቅ ዓላማ ያጌጣሉ። ልጆች ለእናቶቻቸው የጃስሚን አበባ ይሰጣሉ። ይህም የዋህነትና የንጽህና መግለጫ ተደርጎ ይወሰዳል። ይህ የእናትነትን ክብር ከሀገራዊ ማንነትና ከንጉሣዊ ቤተሰብ ጋር አጣምሮ የሚያሳይ ልዩ አከባበር ነው። አሁን ደግሞ ትንሽ ወደ ኋላ ተጉዘን አንድ ለየት ያለና አስቂኝም ሊባል የሚችል ባህል እንመልከት። በቀድሞዋ ዩጎዝላቪያ በተለይ በሰርቢያ የእናቶች ቀን ወይንም ከገና በፊት በሁለተኛው እሁድ ቀን ነበር የሚከበረው። ልጆቹ በማለዳ ተነስተው እናታቸው አልጋ ላይ ያለች በቀስታ እግሯን ወይም እጇን በሪባን በስካርፍ ወይም በቀላል ገመድ ያስሯታል። እናትም ለምን ታስሩኛላችሁ ስትል ትጠይቃለች። ልጆቹም ቤዛ እስክትሰጭን አንፈታሽም ይላሉ። እናትም አስቀድማ ያዘጋጀቻቸውን ትንንሽ ስጦታዎች ወይም ጣፋጭ ነገሮች ቤዛ ከሰጠቻቸው በኋላ ይፈቷታል። ይህ በጨዋታና በፍቅር የተሞላ እናት ለልጆቿ ያላትን የማያልቅ የመስጠት ሚና የሚያሳይ ባህል ነበር። ምንም እንኳን ማሰር የሚለው ቃል ትንሽ አስፈሪ ቢመስልም ፍቅራዊና አስቂኝ ክስተት እንደነበር ይነገራል። የእናቶች ቀን በብዙ ሀገራት ከሚከበሩ ታላላቅ በዓላት አንዱ ሲሆን በዚህ ቀን የስልክ መስመሮች ከፍተኛ የጥሪ ብዛት ያስተናግዳሉ። በእርግጥም በአሜሪካና በሌሎችም ምዕራባውያን ሀገራት የእናቶች ቀን በዓመት ውስጥ በከፍተኛ ደረጃ የስልክ ጥሪ የሚደረግበት ቀን እንደሆነ በተደጋጋሚ ሪፖርት ተደርጓል። ከገና ወይም ከአዲስ ዓመት በዓላትም ይበልጣል። ይህ የሚያሳየው ምንም ያህል ርቀት ላይ ብንሆን የእናቶቻችንን ድምፅ መስማትና ፍቅራችንን መግለጽ እንደምንፈልግ ነው። ቴክኖሎጂ ርቀትን ቢያቀርብም የእናት ድምፅ ግን ሁሌም ቅርብ ነው። በእንግሊዝ የእናቶች ቀን ማዘሪንግ ሳንደይ በመባል የሚታወቅ ሲሆን ከአብይ ጾም በአራተኛው እሁድ ይከበራል። ይህ በዓል ከዘመናዊ የአሜሪካ የእናቶች ቀን የተለየ ጥንታዊ ታሪክ አለው። በመካከለኛው ዘመን ሰዎች በዚህ ቀን ወደ ዋናው የአካባቢያቸው ቤተክርስቲያን ወይም ካቴድራል
እናት ቤተ ክርስቲያናቸው ማዘር ቸርች እንዲሄዱ ይጠበቅባቸው ነበር። ከጊዜ በኋላ ከቤት ርቀው የሚሰሩ ልጆች በተለይ በሀብታም ቤቶች የሚያገለግሉ በዚህ ቀን እናቶቻቸውንና ቤተሰቦቻቸውን እንዲጎበኙ ይፈቀድላቸው ነበር። በዚህ ቀን የሚዘጋጅ ልዩ ምግብ ሲምኔል ኬክ የተባለ የፍራፍሬ ኬክ ነው። ይህ ኬክ በላዩ ላይ በ11 ማርዚፓን የአልሞንድ ስኳር ኳሶች ያጌጣል። እነዚህም 11ዱን ታማኝ የኢየሱስ ደቀ መዛሙርት ከይሁዳ በስተቀር ያመለክታሉ ተብሎ ይታመናል። በሜክሲኮ የእናቶች ቀን ዲያ ዴ ላስ ማድሬስ ግንቦት 10 በታላቅ ድምቀት ይከበራል። Estas son las mañanitas que cantaba para ti, la mejor madre del mundo que tanto me hace feliz. ይህ ቀን ለሜክሲኮውያን በጣም አስፈላጊ ከሆኑ በዓላት አንዱ ነው። በዓሉ ብዙውን ጊዜ የሚጀምረው በማለዳ ልጆች እናቶቻቸውን በታዋቂው የልደት ዘፈን ላስ ማኛኒታስ በመቀስቀስ ነው። Estas son las mañanitas que cantaba el rey David. Hoy por ser día de las madres se las cantamos aquí. አንዳንዴም የማሪያቺ ባንድ ወይንም የባህል የሙዚቃ ቡድን በመቅጠር እናቶችን ከእንቅልፋቸው በሙዚቃ ይቀሰቅሳሉ። ቤተሰቦች አብረው ቁርስ ይበላሉ። እናቶች በአበባና በስጦታ ይንበሸበሻሉ። ትምህርት ቤቶች ልዩ ዝግጅቶችን ያደርጋሉ። ምግብ ቤቶች በቤተሰብ ይሞላሉ። ይህ የእናትነትን ክብር በታላቅ የቤተሰብ ፍቅርና በባህላዊ ሙዚቃ አጅቦ የሚያሳይ አስደሳች ቀን ነው። በአውስትራሊያ ለእናቶች ቀን በብዛት የሚመረጠው አበባ ክሪሳንተምም ነው። ለዚህ ምክንያቱ ደግሞ የእንግሊዝኛው ስሙ መጨረሻው ላይ ማም ወይንም እማዬ የሚል ቃል ስላለው ነው። በተጨማሪም ይህ አበባ በአውስትራሊያ በግንቦት ወር ወይንም የበልግ ወቅት በብዛት ስለሚገኝ ነው። ይህ ትንሽ ነገር ግን አስደሳች የሆነ የአበባ ምርጫ በአውስትራሊያ የእናቶች ቀን አከባበር ላይ የራሱን አሻራ ያሳረፈ ነው። በጃፓን የእናቶች ቀን የሚከበረው ደግሞ በመጀመሪያ ላይ ከንግሥት ኮጁን ወይንም የአጼ ሂሮሂቶ ባለቤት ልደት ጋር ተያይዞ ይከበር ነበር። ከሁለተኛው የዓለም ጦርነት በኋላ ግን ልክ እንደ አብዛኛው ዓለም በግንቦት ወር ሁለተኛ እሁድ መከበር ጀመረ። በዚህ ቀን ጃፓናውያን ልጆች ለእናቶቻቸው ምስጋናቸውን ለመግለጽ ቀይ ካርኔሽን አበባ በብዛት ይሰጣሉ። ወይንም ነጭ ካርኔሽን በሕይወት ለሌሉ እናቶች መታሰቢያነት ያገለግላል። ልጆችም ለእናቶቻቸው ስዕል ይስላሉ፣ ቁርስ ያዘጋጃሉ ወይም ሌሎች የቤት ውስጥ ስራዎችን በመስራት ያግዛሉ። ምንም እንኳን ባህሉ ከምዕራቡ ዓለም የተወሰደ ቢሆንም ጃፓናውያን የራሳቸውን የቤተሰብ ፍቅርና አክብሮት በማከል በልዩ መንገድ ያከብሩታል። የእናቶች ቀን ሲባል ሁሌም ልብ የሚነኩ ነገሮች ብቻ አይደሉም የሚከሰቱት። አንዳንዴ ልጆች ወይም የትዳር አጋሮች ለእናቶች ጥሩ ነው ብለው የሚያስቡት ስጦታ እናቶችን ሊያስቅ ወይም ግራ ሊያጋባ ይችላል። ለምሳሌ ብዙ እናቶች የእናቶች ቀን ስጦታቸው የቤት ውስጥ ዕቃ ለምሳሌ የልብስ መስፊያ ማሽን፣ የቫኪየም ክሊነር ወይም ደግሞ የምጣድ ስብስብ ሲሆን ይሄ ለእኔ ነው ወይስ ለቤቱ ብለው እንደሚጠይቁ በማህበራዊ ሚዲያ ላይ በቀልድ ይነገራል። ዓላማው ጥሩ ቢሆንም አንዳንድ ጊዜ ስጦታው የእናትየውን የግል ፍላጎት ሳይሆን የቤት ውስጥ ስራን የሚያስታውስ ሊሆን ይችላል። ወይም ደግሞ ልጆች በፍቅር ያዘጋጁት ቁርስ ትንሽ ተቃጥሎ ወይም ተበላሽቶ እናት ግን በጣም ጣፋጭ ነው ብላ በፈገግታ የምትቀበልበት ሁኔታ። እነዚህ ሁሉ የእናትነትን ትዕግስትና ፍቅር የሚያሳዩ አስቂኝ ገጠመኞች ናቸው። በዓለማችን ላይ የእናቶች ቀን በሰላምና በደስታ ብቻ አይከበርም። በሚያሳዝን ሁኔታ በጦርነት፣ በግጭት ወይም በከፍተኛ ድህነት ውስጥ የሚገኙ እናቶች አሉ። ለእነዚህ እናቶች የእናቶች ቀን ሌላ የትግልና የመስዋዕትነት ቀን ሊሆን ይችላል። ነገር ግን በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥም ቢሆን የእናት ፍቅር አይበገርም። ልጆቻቸውን ከጥቃት ለመከላከል ምግብ ለማቅረብ እና በተስፋ እንዲኖሩ ለማድረግ የሚታገሉ እናቶች ታሪክ በዓለም ዙሪያ ይሰማል። የእናቶች ቀን
ለእነዚህ ጀግና እናቶች ልዩ ዕውቅናና ድጋፍ የምንሰጥበት አጋጣሚም ሊሆን ይገባል። የእነሱ ጥንካሬና ፍቅር የሰው ልጅ የመኖር ተስፋ ምንጭ ነው። ይህ ቀን የእነሱን የማይናወጥ ፍቅር እንድናስታውስና በቻልነው መጠን ድጋፋችንን እንድንሰጥ ያሳስበናል። እንግዲህ ውድ ተመልካቾቻችን የእናቶች ቀንን አስመልክቶ ካቀረብንላችሁ 10 ልዩ ልዩ ክስተቶች ጥቂቶቹ እነዚህ ነበሩ። ከታሪክ ገጾች እስከ ባህላዊ አከባበሮች፣ ከአስቂኝ ገጠመኞች እስከ ልብ የሚነኩ የፍቅር መገለጫዎች ድረስ የእናትነት ክብርና ተጽዕኖ ምን ያህል ታላቅ እንደሆነ ተመልክተናል። እናንተስ የእናቶች ቀንን እንዴት ነው የምታከብሩት ወይም የምታስታውሱት? ልዩ የእናቶች ቀን ገጠመኝ ካለ ከታች በኮሜንት መስጫው ላይ አካፍሉን። ይህ ቪዲዮ እንደተመቻችሁና አዲስ ነገር እንዳስጨበጣችሁ ተስፋ እናደርጋለን። ለውድ እናቶቻችን በሙሉ እንኳን ለእናቶች ቀን አደረሳችሁ እያልን ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሌላ ዝግጅት እስከምንገናኝ ድረስ ቸር ይግጠመን።